ስልካችሁ ኤርፖርት ላይ ሊበረበር እንደሚችል ታውቃላችሁ? ዛሬ ላጋራችሁ የመጣው ኢንፎርሜሽን ይሄንን ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ወደ አሜሪካ ሀገር በምትገቡበት ጊዜ ኤርፖርት ላይ ግሪን ካርድ ሆልደሮችን ብትሆኑ ማለት ነው ኤርፖርት ላይ የሲቢፒ ኦፊሰርስ ወይም ደግሞ ቦርደር ፓትሮል ኦፊሰሮቹ ኤርፖርት ላይ ነው ግሪን ካርዳችሁን ወይም ደግሞ ፓስፖርታችሁን ከሰጣችሁ በኋላ ራንደምሊ ወይም ደግሞ አንዳንድ ጊዜ የሚጠረጥሩት ሰው ሊሆን ይችላል፣ ፎር ኖ ሪዝንም ሊሆን ይችላል፣ አይዶ ነው። ግን ስልካችሁን ተቀብለው ስልካችሁ ላይ ያለውን ኮንቴንት ቼክ ሊያደርጉ ይችላሉ። አሁን ሞር ቬቲንግ እየመጣ ነው። ብዙ ጊዜ እያንዳንዱ ነገር ስክሩቲናይዝ እያደረጉ ነው። ስለዚህ ሰዎች እንደው እነዚህ ነገሮች አውቀው መጠንቀቅ ካለባቸው ያን የጥንቃቄ እርምጃ መውሰድ ስላለባቸው ነው ይሄን ነገር ደጋግሜ በየጊዜው የምናገረው። ምክንያቱም ስልካችን ላይ አሁን ህይወታችን ኦልሞስት ስልካችን ላይ ነው። እያንዳንዱ ነገር ስልክ ላይ ነው ያለው። ብዙ ነገር አድራሻ አለ፣ ፎቶግራፍ አለ፣ ቪዲዮስ አሉ፣ ሶሻል ሚዲያ የምንጠቀምበት ስልካችን ላይ ነው ያለው። ሼር የምንደራረጋቸው ነገሮች ወይም የስልክ ቁጥሮች፣ ቴክስት ሜሴጆች እነዚህ ሁሉ ስልካችን ላይ አሉ። አንዳንድ ጊዜ ስልኩ በሚፈተሽበት ጊዜ አላስፈላጊ የሆኑ ኢንፎርሜሽኖችን ሊያገኙ ይችላሉ። አላስፈላጊ የሆኑ ምን ማለት ነው? ለምሳሌ ሶሻል ሚዲያችሁ ላይ ሼር የምታደርጓቸው ነገሮች የአሜሪካ መንግስትን የማይፈቅዳቸው ወይም ደግሞ ለአሜሪካ መንግስት ኮምፈርት የማይሰጡ አንዳንድ ኢንፎርሜሽኖችን ሼር ስትደራረጉ ወይም ደግሞ ያንን ፖስት በምታደርጉበት ጊዜ ችግር ሊያመጣባችሁ ይችላል። ኢቨን ፐርሰናል የሆነ ፕራይቬት የሆነ የቴክስት ሜሴጆቻችሁን ወይም ደግሞ ፒክቸሮቻችሁን ወይም ደግሞ ሶሻል ሚዲያ ላይ ፖስት የምታደርጉትን ፒክቸሮቻችሁን በሚያዩ ጊዜ እናንተ ከምትናገሩት ታሪክ የተለየ ሊሆን ይችላል። አሁን ለምሳሌ ባለፈው ጊዜ ምንድነው የገጠመን? ልጅቷ የምትመጣው አሜሪካን ሀገር ወላጆቿ ፔቲሽን አድርገዋት ነው። በወላጆቿ ነው ፔቲሽን ተደርጋ የመጣችው። ወላጆቿ ደግሞ ግሪን ካርድ ሆልደር ናቸው። ፔቲሽነሩ ግሪን ካርድ ሆልደር ነው። ስለዚህ ለዛች ልጅ ፔቲሽኑ ከተሞላ በኋላ አሜሪካን ሀገር ቪዛ ተሰጣት፣ አሜሪካን ሀገር መጣች። በምትመጣ ጊዜ ግን ግሪን ካርድ ፓረንትስ ፔቲሽን የሚያደርጉላቸው ልጆች አገር ቤት እያሉ ማግባት አይችሉም። ካገቡ ኦቶማቲካሊ ከፕሮሰሱ ሪኳየርመንቱን አያማሉም። ስለዚህ ዲስኳሊፋይድ ይሆናሉ። ስለዚህ ማግባት የለባቸውም። ይቺ ልጅ እንግዲህ ወላጅ እዚህ ነው፣ ፔቲሽኑ ተሞልቷል፣ አላገባችም ተብሎ ነው። ከዛ ቪዛው ተሰጣት፣ አሜሪካን ሀገር መጣች። ስልኳ በሚፈተሽበት ጊዜ ግን ስልኳ ላይ የዌዲንግ ፒክቸርስ አሉ። እሷና ሌላ የትዳር ጓደኛዋ ማለት ነው ማግባቷን የሚያሳዩ ኢንፎርሜሽኖች አሉ። ባጭሩ እቺ ልጅ ማግባት አልነበረባትም። ስለዚህ ኤርፖርት ላይ አድሚትድ መደረግ የለባትም ማለት ነው። እቺ ልጅ ኦፍ ኮርስ ሺ ዋዝ አድሚትድ፣ ግን ነገሮች ካሁን በኋላ ፍርድ ቤት ልትቀርብና ሪሙቭ ልትደረግ ትችላለች። አሁን ጉዳዩ ወደ ፍርድ ቤት ስለሄደ ማለት ነው። እንደዚህ አይነት ጥቃቅን ነገሮች ስልካችሁ ላይ መረጃው ስልካችሁ ላይ ካለ ለብዙ ነገር ያጋልጣችኋል። ስለዚህ በተቻለ መጠን ማድረግ ያለባችሁ ነገር አትሊስት አሜሪካን ሀገር ከመምጣታችሁ በፊት ስልካችሁ ላይ ያለውን የማያስፈልጉ ኢንፎርሜሽኖች ከዛ ላይ ማውጣት ነው። ምክንያቱም ነገ ተነጎዲያ ሌላ ችግር ይዞባችሁ ይመጣል። ስለዚህ ስልካችሁን እንፈትሻለን በሚሉ ጊዜ እምቢ ማለት አትችሉም። እናንተ ላይ የተለየ ነገር ስላዩ አይደለም ስልካችሁን እንፈትሽ የሚሉት። ብዙ ጊዜ ደግሞ ስልክም ተፈትሾ ብዙ ነገር ላይ ይገኝ ይችላል። ግን አንዳንድ ጊዜ ነገሮች ከመስመር ሊወጡባችሁ ስለሚችሉ ትጠነቀቁ መልካም ነው ለማለት ነው። የዛሬው መረጃ ይሄ ነው። መረጃ ሁሉ ጊዜ ለስኬታችሁ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። በቦርደር ገብታችሁ ዩኤስ ሲቲዝን አግብታችሁ እየኖራችሁ ነገር ግን ኑሮ ላልተመቻችሁ ባለቤታችሁ አቢዩዝ ለምታረጋችሁ ግሪን ካርድ ሆልደርና ዩኤስ ሲቲዝን አግብታችሁ ማለት ነው እና ብሄድ ወይ ደግሞ ይሄን ነገር ባቆም ይሄን አቢዩዝ መውጣት ብፈልግ ግሪን ካርድ ይበላሽብኛል፣ ቴዜ ይበላሽብኛል እያላችሁ በአቢዩዝ ለምትኖሩ ሰዎች ጥሩ ዜና አለኝ። ቫዮለንስ አጌንስት ውመን አክት የሚባል ኮንግረስ ያወጣው ፖሊሲ አለ። ያ ምንድነው? ዩኤስ ሲቲዝን ወይ ግሪን ካርድ ያገባ ሰው በቦርደርም እንኳን ቢገባ አጀስት ማድረግ ይችላል ማለት ነው። ያለ ባለቤቱ አታስፈልገውም ማለት ነው። ይሄን አጀስት ለማድረግ ብቻውን ፋይል ማድረግ ይችላል። ለተጨማሪ መረጃ ጠበቃ አናግሩ። ይሄንን ግን ሜሴጅ በጣም ያመጣሁት ምንድነው ኖርማሊ በቦርደር የገባ ሰው ከሀገር ወጥቶ ነው መግባት አለበት ዩኤስ ሲቲዝን ቢያገባ ማለት ነው ወይ ግሪን ካርድ ሆልደር ቢያገባ። ነገር ግን ባለቤቱ ግን አቢዩዚቭ ከሆነበት ወይ ከሆነችበት ከአገር ሳይወጣ እዚሁ አገር ውስጥ ሆኖ ፋይል ማድረግ ይችላል ማለት ነው። ለተጨማሪ መረጃ አበባ ባላለ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስልኬ 774-282-0019 774-282-0019። ዛሬ ደግሞ ከስፔን ነው የመጣሁላችሁ። በጣም ደስ የሚል ሀገር ነው። ለትንሽ ለማሳየት ያህል ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ቮለንተሪ ዲፓርቸር ወይም ደግሞ በፈቃደኝነት ከአሜሪካን ሀገር መውጣት ዛሬ ላጋራችሁ የመጣሁት ይሄንን ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ቮለንተሪ ዲፓርቸር ማለት
ቱ ቢጊን ዊዝ ምንድን ነው ወይም ደግሞ ጥቅሙስ ምንድን ነው? ማን ነው እነዚህን ነገሮች ሊያገኝ የሚችለው? መቼ ላይ ነው ይህን ነገር መጠየቅ የምንችለው? አንዳንድ ቤዚክ የሆኑ ነገሮች አሉ። በተለይ ጉዳያችሁ ፍርድ ቤት ያላችሁ ሰዎች ይሄ ነገር በጣም ኢምፖርታንት ስለሆነ ሊጠቅማችሁም ስለሚችል ዛሬ ስለሱ አንዳንድ ነገር ሼር አደርጋችኋለሁ። ቮለንተሪ ዲፓርቸር ማለት በፈቃደኝነት ከአሜሪካን ሀገር መውጣት ማለት ነው። ጉዳያችሁ አሁን ለምሳሌ ፍርድ ቤት ያለ ከሆነ ፍርድ ቤት ክርክሩን ካደረጋችሁ በኋላ ዳኛው አይ አላመንህም ወይም ደግሞ በጉዳይህ አላመንም፣ ጠንካራ ጉዳይ አይደለም፣ ስለዚህ ጥገኝነት ወይም ደግሞ ልንሰጥህ አልፈለግንም፣ ወይም ደግሞ ያመጣኸው የፍሮድ የፈጸምከው ነገር አምነንበታል፣ ስለዚህ ከዚህ ሀገር መባረር አለብህ ብለው ሪሙቫል ኦርደር ኢሹ ሲያደርጉ ብዙ ጊዜ ዳኞቹ ራሳቸው ይጠይቃሉ። ቮለንተሪ ዲፓርቸር ትፈልጋለህ ከሀገር በራስህ ፈቃድ መውጣት ትፈልጋለህ ወይስ ደግሞ ይግባኝ ነው የምትለው ተብሎ ዳኛው ፊት ለፊት ይጠይቃል ብዙ ጊዜ። ወይም ደግሞ ጠበቆችም ራሳቸው አንዳንድ ጊዜ የሚፈልጉ ከሆነ ፍርድ ቤቱ የወሰነውን ውሳኔ ወደ ቦርድ ኦፍ ኢሚግሬሽን አፒልስ ይግባኝ አንልም፣ ኢንስቴድ ክላይንቱ በራሱ ፈቃድ ወደ ሀገሩ ይሄዳል ብሎ ለዳኛ ያሳውቃል። ብዙ ጊዜ እጅግ በጣም ብዙ ጊዜ ዳኞቹ ይህን ነገር አይቃወሙ እና ቮለንተሪ ዲፓርቸር ሲጠይቅ አንድ ሰው ይፈቀድለታል፣ ወደ ሀገሩ ይሄዳል። ምንድነው ጥቅሙ? ለምን ይግባኝ ብዬ እዚሁ ተከራክሬ ያለውን ነገር ለምን አላስጨርስም? ምንድነው እሱ? ምናልባት እድል ሊኖረኝ ይችላል የሚል ሰው ሊኖር ይችላል። እንደዛ ከሆነ ይግባኝ ማለት አለባችሁ። ኦኬ ቮለንተሪ በፈቃዳችሁ ከሀገር መባረር የለባችሁ። ግን አንዳንድ ጊዜ ከይዙ ደካማ ነው፣ ምንም እድል የለኝ፣ ከጠበቆቻችሁ ጋር በደንብ ለመነጋገር ሞክሩ። እድሌ ምን ያህል ነው፣ ይሄን ምን ያህል ያስኬደኛል የሚለውን ነገር ማለት ነው። ከዛ በኋላ ግን ውሳኔ መወሰን አለባችሁ። በራሳችሁ ፍቃድ ወደ አገራችሁ የምትመለሱ ከሆነ ቤኔፊት አለው። ምንድነው ያ ቤኔፊት? አንደኛ ዳኛው የሪሙቫል ኦርደር ኢሹ በሚያደርግበት ጊዜ ያ ሰው ወደ አሜሪካን ሀገር እንዳይመጣ 10 ዓመት ይታገዳል። 10 ዓመት። ግን ክላይንቱ በራሴ ፍቃድ እሄዳለሁ ካለ ያ ሪሙቫል ኦርደር አይኖርበትም ማለት ነው ያ ግለሰብ። ስለዚህ ይሄ በጣም ትልቅ ጥቅም ነው። ምንድነው ጥቅሙ? ተባረርኩኝ ወይም ደግሞ የመባረር ውሳኔ ተወሰነብኝ አልተወሰነብኝ ምንድነው ጥቅሙ ያላችሁ እንደሆነ አንድ ሰው በራሱ ፍቃድ ወደ አገሩ ከተመለሰ በኋላ ከዓመት በኋላ በቪዚተር ቪዛ ለመምጣት ይሞክራል። ከ5 ዓመት በኋላ ሚስት አግብቶ ወይም ባል አግብታ ሊመጣ ይችላል። አፕሊኬሽን ፕሮሰስ ተደርጎለት ወይም ደግሞ በቤተሰቦች ወይ በወንድሙ ወይ በእህቱ ወይ ደግሞ በስራ አንዳንድ ሰው በስራ አሜሪካን ሀገር ሊመጣ ሊሞክር ይችላል። ያ ቮለንተሪ ዲፓርቸር በፈቃደኝነት ወስዶ ወደ ሀገሩ የተመለሰ ከሆነ ግን ሪሙቫል ኦርደር የሚያመጣው የ10 ዓመት ወደ ሀገር ቤት መግቢያ እገዳ ይነሳለታል ማለት። ሪሙቫል ኦርደር ቤዚካሊ የለበትም ማለት ነው። ስለዚህ ኤምባሲ ገብቶ በቪዚተር ቪዛም ሆነ በቤተሰብም በስራም በትዳርም ወደ አሜሪካን ሀገር ተመልሶ ከዓመታት በኋላ ለመምጣት እድሉ ይኖረዋል ማለት ነው። ያ ራሱን የቻለ ኬዝ ነው። ጠንካራ ኬዝ አላችሁ ወይ ወይም የላችሁም ወይ? በቪዚተርነት አሁን አሜሪካን ሀገር ለመምጣት የሚያስችልህ በቂ አሴት አለ ወይ? ትራቭል ሂስትሪ አለ ወይ? እነሱ ኢንዲፔንደንትሊ ኢቫሉዌትድ ይደረጋል። ግን ዋናው ነገር ግን 10 ዓመት አሜሪካን ሀገር እንዳይገባ ሊያግደው ይገባ የነበረው የሪሙቫል ኦርደር አይኖርበትም ያ ሰው ማለት ነው። ቮለንተሪሊ ከዚህ ሀገር ከወጣ በትዳር ወይም ደግሞ በቤተሰቦቹ ወደ አሜሪካን ሀገር ተመልሶ ሊመጣ ወይም በቪዚተር ቪዛ ወደ አሜሪካን ሀገር ተመልሶ ሊመጣ ይችላል ማለት ነው። ስለዚህ ያንን እድል ላለማውጣት የምትፈልጉ ከሆነ ይግባኝ ብላችሁ ጉዳያችሁ ያለው እድል የመሳካት እድል በጣም እጅግ በጣም ጠባብ ከሆነ ቮለንተሪ ዲፓርቸር መብቱን መቀበሉና ከሀገር በራስ ተነሳሽነት መውጣቱ አይ ቲንክ ጥቅም ያለው ይመስለኛል። ፕሮሰስ አለው። መቼ መውጣት እንዳለባችሁ፣ እንዴት መውጣት እንዳለባችሁ፣ ለአሜሪካን መንግስት እንዴት ማሳወቅ እንዳለባችሁ ፕሮሰስ አለ። ከባለሙያ ጋር ይሄንን ለመነጋገር ሞክሩ። የዛሬው መረጃ ይሄ ነው። መረጃ ሁል ጊዜ ለሰክሰስ ቁልፍ ነው። አላንጉደታ ነኝ ከአላንጉደታ